እኔ እኮ የምወደው አንቺን ነው ማፈቅረው አንቺን ነው አይደል እንዴ? በግልጽ አማርኛ እየነገርኩሽ እኮ ነው። የምሬን ነው እውነት። ምን ታለምንድን ነው የምትቀልጂብኝ? ባልወድሽ ኖሮ እንደዚህ መላለሳለሁ፣ ባላፈቅርሽ ኖሮ እንደዚህ መላለሳለሁ። ስታይ ኧረ ተው። ለአንቺ ቦታ ባይኖረኝ ኖሮ እንደዚህ መላለሳለሁ። ሩታ የምር አልመላለስም። የራሷ ጉዳይ ብዬ ትቼ መሄድ አቅቶኛል እንዴ? ልጅ ነው። ልጅ ደግሞ ነገ ከነገ ወዲያ አድጎ እኮ አባቴ ማለቱ አይቀርም፣ አገኘዋለሁኝ። ገባሽ? ግን ደግሞ ልዩ ቦታ ስላለኝ ነው ዛሬም ድረስ ከአንቺ ጋር እንደዚህ እየተመላለስኩኝ ቤትሽ ድረስ ያውም እየተመላለስኩ ምን እያልኩኝ እየገፋሽኝ እንኳን እየመጣሁ እየሄድኩኝ ያለሁት ማለት ነው። ሩታ እግዚአብሔርን ተይ፣ እኔ ባሰ እንዲከፋኝ አታድርጊ። አይደለም እንደዛ ሊኮነል ይቅርና ማንም ዞር ብሎ ሊያይ የሚገባ አይነት ሰው አይደለም። ንገሪኝ ካልኩኝ እሺ፣ አንተ ስነ ስርዓት ሰው አቁመሽ ትልቅ ሰው አቁመሽ አትሳደቢ። ትልቅ ሰው አቁመሽ አትሳደቢ። ሲያንስህ ነው እንደዚህ የሚያደርገኝ አንተ ያሁኑ ማንነትህ ነው። ምን አይነት ሰው ነኝ ብለህ ቆም